በጣም ነው የምወዳችሁ። አትፎካከሩ፣ ተጫወቱ። አንድነታችሁ ደስ ይላል። በጣም ነው የሚያምረው። በእናታችሁ እንደው ኮራችሁ። እኔም በእናንተ በጣም ነው የምኮራባችሁ። በጣም ነው የምወዳችሁ። እናቴ ትሙት ዝንት ኩርት ቅርር ነው የምልባችሁ። እሺ፣ ለማንም የማብራራት ግዴታ የለባችሁም። ማንም ሰው ጋር ገብታችሁ ገስት ላይ እንዳታብራሩ። አዳኞቹ በቃ አዳኞቹ ናችሁ እናንተ። ወጥቼ የትም ቦታ ላይ መናገር የምፈልገውን ነገር ተናግሬያለሁ። በስ ስለዚህ ህልሜ ነው፣ ህልሜን አሳክቻለሁ። ይሄ ደግሞ ጅማሮ ነው ገና መብርሃንን፣ ይሄ ጅማሮ ነው። ስለዚህ እንድሰራ የእናንተ ጸጥ ማለት፣ ስራችሁን ዝም ብላችሁ መስራት፣ ዩቱብ ላይ እየገባችሁ የቆየን ቪዲዮ ቢሆን እያመጣችሁ መፖሰት፣ ቲክታክ ላይ እየገባችሁ ቲክቶኮችን እየቆራረጣችሁ መፖሰት። እሺ፣ ከዛ ውጭ ምቀኛ ከምቀኝነቱ ውጭ ሌላ ነገር ምንም አያመጣም። ስለዚህ ሰው አትሳደቡ፣ ለሰው መልስ አትስጡ። እሺ፣ እግዚአብሔር ይመልስልን እንጂ እኛ አንመልስም። ማለት እኔ ታውቃላችሁ፣ የሆነ በአወራም እንኳ አፌን መክፈት አልወድም ብዙ። እሺ፣ እግዚአብሔር ይመልስልኝ። የመጣውን ነገር ፈጣሪ ነው የሚመልስልኝ። ሁለተኛ የራሴ ስራ። እሺ፣ እና በጣም ነው የምወዳችሁ የኔ ሁሉ ነገሮች፣ በተለይ ቅመሞች የመድኃኒዓለምን ዛሬ ላይ ሁሉም ነገር እንኳን እንትን ቢል ነገ ጧት አሳክቼ ግብ እደርሳለሁ። ምኞቴን ሳላሳካ አልቀርም። እኔ አውርቼ ያላደረግኩት ነገር የለም። እሺ፣ ስለዚህ በጸጥታ ወደ ጉዞ። ራሙዬ፣ በእኔ ምክንያት ብዙ ልጆች ያላችሁ አብራችሁን የተረግጣችሁ፣ ግን ግዴታ ነው አንድ ሰው የሆነ ነገር ወጥኑ ያንን ውጥን እስከሚጨርስ ድረስ የሚመጣበትን ነገር የመጋፈጥ ኃላፊነት አለበት። አምነዋለሁ እሄዳለሁ ካለ ግዴታ መጋፈጥ መቻል አለባችሁ። ሰው ማለት ላመነበት ነገር ራሱን አሳልፎ ሊሰጥ የሚችል ነው። እኔ ደግሞ ራሳችሁን አሳልፋችሁ ስጡ ሳይሆን ቁሙና በተስፋ በቃ ታግሳችሁ መቆም መሄድ። የሰው ልጅ እኮ በተስፋ ነው የሚኖረው እንጂ ነገ ጠዋት እኖራለሁ ብሎ ነው እንጂ የሚኖረው በቃ ድምድም አድርጎ ነገ እኖራለሁ ማንም ስላል አይደለም ብዬ ልኖር አልችልም። ተስፋ የሚያኖረው። እሺ፣ እና በጣም ነው የምወዳችሁ። ላብዩ ሱማች እግዚአብሔርን በጣም ነው የምወዳችሁ። እንድትሉ ነው ፈልገው ወይ የኔ እናቶች ወላሂ በጣም ነው የምወድሽ፣ በጣም በጣም። እሺ እኔ እናት እኔ የምወዳችኋለሁ። ስለዚህ መልስ አትስጡ። እሺ፣ ተጫወቱ። እና አሁን ደግሞ የገለበጠ ኔትወርክ ነው። ቤታ ጋር ሚጄ አውርቼ ያለሁኝ። እሺ፣ ተጫወቱ። አሽሙርም ምንም ነገር እንዳታረጉ። በቃ ሙዚቃ ክፈቱ። አፋችሁን የሚበላችሁ ከሆነ እኔ ነው እናታችሁ እንደፈለጋችሁ አድርጉኝ። እሺ፣ ሰው ገስት ላይ ሄዳችሁ ገብታችሁ የሰው ቤት ማሞቅ ምናምን የሰው ቤት ማጨብጨብ ምንም ለማንም አይጠቅም። እሺ፣ ጠላን የሚሉ ሰዎች በፌክ አካውንት መጥተው ነው ቁጭ ብለው የሚያዩ። ይህ ፋክት ነው። መድኃኒዓለምን እኔ ይኸው እስከ ዛሬ ድረስ ካለሁበት ነገር ዝቅ አላልኩም። ስለዚህ እኔ መልስ እስካልሰጠው ድረስ እኔ እስካልተናገርኩ ድረስ እኔ ምንም እስካላልኩ ድረስ ዝም በሉ። ዝምታ ወርቅ ነው። ዝምታ እንትን የማይለው ነገር የለም። ስለዚህ ታውት። እሺ፣ በቃ ከዚህ በላይ አላወራም። እሺ፣ ቅመሞቼ የምትወዱ ሆነ ይናገሩ። እሺ፣ ሰላም። በመጀመሪያ በጣም ረዥም ጊዜ አድርገናል፣ ግን ዛሬ ጋር ራሱ ከተገናኘ። እንዴት ነሽ? ደህና ነሽ ወይ? ደህና ነኝ እግዚአብሔር ይመስገን የኔ ቆንጆ። ዋና ደህና መሆንሽ ነው። በቃ እሺ፣ አንቺ መልስ አትስጪ። ያው አልሰጠሽም፣ እንድትሰጪ አንፈልግም። ተማሩ ስለተባልን እኛም እዚህ ላይ ልንማር ነበር የተሰባሰብነው። ካልሽ ደግሞ እሺ እናቆማለን። ምንም ነገር አንናገርም፣ ለማንም ምንም መልስ አንሰጥም። በዚህ አጋጣሚ ደግሞ ልጆች የማትፈለጉበት ቦታ አትገኙ። ደስ ፊት የምነግራችሁ እና እርግብ ደግሞ ሞዴል ስር ትፈልጋለች መሰለኝ እና ስትገቢ እንድትሰጫት። ችግር የለውም እሰጣታለሁ። አንደኛ ነገር የሆነ ነገር ልትሆኑ ትችላላችሁ፣ ሊደብራችሁ ሊከፋችሁ ይችላል። እኔ አሁን በውስጥ ግሩፕ የለኝም። እግዚአብሔር በሚያውቀው ከመጀመሪያ እስከ መጨረሻ አንድ ቀንም ቢሆን እራሳችሁ ተሰበሰባላችሁ እንጂ በግሩፕ ኑሮኝ አያውቅም። እግዚአብሔር ምስክሬን እና ለዛ ነው በዚህ የምነግራችሁ። ስለዚህ ሌላ ነገር ደግሞ ፕሮፋይል አታጥቁሩ። እኔ አልወድም። ሊከፋችሁ ሊደብራችሁ ብዙ ነገር እንትን ልትሉ ትችላላችሁ፣ ግን የምትገልጹት በውጭ አይደለም። እሺ፣ ሀዘናችሁን በውጭ አይደለም በውስጥ ነው። የሚያዝን ሰው በውስጡ በልቡ ነው የሚደማው እንጂ ከላይ አይደማም። ስለዚህ ፕሮፋይል ፕሊስ አታጥቁሩ።
አንድ ነገር ካረጋችሁ አንድ ነገር አድርጉ። አሁን ለምሳሌ ራህመት በዚህ ፎቶ ነው የምትታወቀው አይደል? ሌላ ፎቶ ብታረግ ኦልሬዲ አካውንቷ ቢያድግ እንኳ ሌላ ሰው ራህመት ናት ብሎ አያስብም። ስለዚህ ፕሮፋይላችሁን አትቀያየሩ። አንድ ካደረጋችሁ አንድ አድርጉ። የራሳችሁም ከሆነ ሌላ ነገርም ካረጋችሁ ምንም ካረጋችሁ ስለዚህ በብሔርም መጡ በቤተሰብም መጡ ይምቱኝ ይበሉኝ፣ ይምቱኝ ይደብድቡኝ፣ ችግር የለውም ይበሉኝ። እሺ እሺ ማሮቼ ችግር የለውም። እኔ አይከፋኝም አይደብረኝም። ምንድን ነው የበሰበሰ ዝናብ አይፈራም የሚባል ነገር አለ። እሺ ችግር የለውም እንደፈለጉ ያርጉ። ስለዚህ አደራ ቤታ ለምትሉት ቤታ ተመልሶላታል። አይቼዋለሁ። የቅድም ስትጽፍ አይቻታለሁ። ተመልሶላታል። አሁን አይቻታለሁ። እኔ ጋር ሊቤ መታ ነበር። ዛሬማ ሌላ አካውንት ነበር ዘጋ። ምን እናድርገው? የማ የኔ የጓደኛዬ ነው። ባይዘዌ አንድ ነገር ደግሞ ልንገራችሁ፣ በዚሁ አጋጣሚ አንድ ነገር ልንገራችሁ ውዶች። አንድ ሰው መቶ ኮፒ ሪፖርት ሲያደርግ እኔ በራሴ አሁን የናሆሜን ሪፖርት ላድርግ ካልኩኝ ምክንያት ይጠይቃል። ገባችሁ አይደለ? ምክንያት ይጠይቃል። መታችሁ የአንዱን አንዱ ቪዲዮ አጠፋ። ማንም የማንንም ቪዲዮ የማጥፋት አካውንት የማጥፋት እንትን የለውም። እግዚአብሔርን ነው የምላችሁ። እናንተ ግን እንትናችሁ ምንድን ነው? እንኳን እዚህ ዩቱብ ያጠፋሉ ትላላችሁ። ማንም ሰው ምንም ማጥፋት አይችልም። እሺ እንትን ይጠይቃል። ገባችሁ? ምክንያት ይጠይቃል። ምክንያት ማቅረብ አለባችሁ። አሁን እኔ ቪዲዮዎች ወደ 3-4 ቪዲዮ በፊት ሲያጠፋብኝ የሚያጠፋብኝ ምን ብሎ ነው? የሚከሱኝ ምን አድርገው ነው? ወይ ይሄን አድርጋለች፣ ወይ ፀጉሯ እንደዚህ ነው፣ ወይ ሱስ አለባት ምናምን ብለው ነው የሚያመለክቱ። ሲመለከት እንደዛ ምክንያት ይጠይቃል። ስለዚህ ከአንድ በላይም ሪፖርት ማድረግ አይችሉም። ስለዚህ ማዘጋት ማንም አቅም የለውም። የሚዘጋባችሁ ድንገት ምናልባት የሆነ ነገር ስላለ ነው የሚዘጋው። እሺ ደግሞ አሁን ለአዲስ ባህሪ አንጥቷል ቲክታክ። እንኳን እናንተን አይደለም ሲከፍትም እንደዚህ ስልክ ስትቀበል ቤቷ ስገባ ሎጊን አላት እኮ ሌላ ሰው ነው ሎጊን ያላት እኮ። ያው አሁን ለምሳሌ እኔ በሌላ ሰው ድሮ እኔ አሁን አረብ ሀገር እያለሁኝ በአረብ ነው የከፈትኩት እና ያ ሰውዬ 3-4 ሲሞክረው ኮዱ ወደ እኔ ነው የሚመጣው። ያን ኮድ ከሞላሁት ሰውዬው ጋር ይሄዳል አካውንት ከኔ ወጥቶ። ከዛ ያ ከመሆኑ በፊት ሪሞቭ አረኩና ሌላ ስልክ ቁጥር ጨመርኩበት። ስለዚህ ደግሞ አካውንታችሁን ስልክ ቁጥር ብቻ ሳይሆን እንትንም አድርጉበት፣ ኢሜይል አድርጉበት። ኢሜይል ካረጋችሁ በስልክ ቁጥር ከሆነ ይወስዱታል፣ በኢሜይል ጭምር ከሆነ ግን አይወስዱትም። መውሰዳችሁን ሙሽቅም ሞች አይወስድም። ማንም መውሰድ አይችልም ኢሜይል ካለው። እሺ የለውም። ኑሐሚን አዲስ ትክፈትና የኛ ልጆች ለዚህ እንኳን ለፎሎ ለሌላ ነገር መሆን እንችላለን አይደል? አዲስ ትክፈትና ትንጣ፣ ከዛ ፎሎ እናደርጋለን። እሺ በቃ ይኔናት እና በቃ ሻንን ነገር አዎ ምንም ነገር አትናገሩ፣ በርቱ፣ ጠንክሩ። እኔ ላውራ ታወሪያለች ጀግኒትዬ። ልጨርስና እኔ የሚውት አድርጌ ሰምቻችሁ እወርዳለሁ። አትናደዱ። ምንም ነገር ስታዩ ሰው የሆነ ከኢንተርቪው ቆርጦ አንስቶ ያኮ ነው ዋናው ነገር ማሮቼ። ኢንተርቪው መደረግ የሚታወቀው እኮ ሰው ግርግር መፍጠሩ ነው አይደለ? ስለዚህ ኢንተርቪው መደረግ የሚታወቀው በዚህ ሁሉ ሰው መነሳት ነው። ገባችሁ አይደለ? ስለዚህ ያ ነው ዋናው ነገር። እዩት ኢንተርቪው በሁለት ከኔ እጥፍ የበለጠው እንደኔ አልታየም። ኢንተርቪውን ገብታችሁ እታይ ድረስ ማለት ነው። እሺ እና ይሄና ልጅ ለሚሉት ደግሞ ችግር የለውም። ለማንም መልስ አትስጡ። እውነታው እኔ ጋ፣ እውነታው ደግሞ አንዳንድ ሰዎች ጋር ስላለ ማለት ነው። ያ እኔ ያለፍኩት ህይወት እንጂ ማንም የተራመደበት መንገድ አይደለም። ሁላችንም የተለያየ ህይወት አለን። ሁላችንም የተለያየ መልክ አለን። ሁላችንም የተለያየ አንግል ነው ያለን። ኑሯችን የተለያየ አልተቀየረችም። የደረሰች ላሉት ደግሞ እግዚአብሔር ይመስገን ዛሬ አላሳይም መቀየሬን እና መልስ አትስጡ። በእግዚአብሔር ስም አትሳደቡ። ደግሞ የማትፈለጉበት ቤት አትገኙ። እሺ አንዳንድ ሰው የሆነ ነገር ለማድረግ ምክንያት ይፈልጋል እና በምክንያት ይሆናል ከእናንተ ሊርቁ የሚፈልጉት ማንኛውም ሰው ቢሆን። አሁን ለምሳሌ ጀግኒት አለች፣ ዜድሽ አለች። እናንተ ጋር በምክንያት ለመራቅ ከፈለጉ ምክንያት መፈለጋቸው የማይቀር ነገር ነው። ስለዚህ ችግር የለውም። እሺ እኔ የሆነ ነገር የምናገርበት አንደበት ምንም አንደበት የለኝም። ዝምታ ወርቅ ነው። ዝምታ ለኔ መልሴ ነው እና አሁንም የምናገረው ሌላ ነገር ሳይሆን ልጆቼ እኔ በቃ እኔ
እንድትከተሉ እኔን የሆነ ፈለግ እኔም እናንተ ምን ተከባብረን ነው የምንኖረው ነው እንደዛ እንትን እንድንል ነው። እሺ እና በጣም ነው ብዙ ሰው እንትን ያለው በቃ አይደል እናንተም ጸጥ በማለታችሁ። ስለዚህ በተለይ ራህሙ አበደን ብትሞቺ እስከ ዛሬ ድረስ ተነስተሽ ምንም ብለሽ ማታውቂውን ምንም እንዳትይ ዝም በይ በቃ ዝም መቤቴ። የወሬ ጥማት ያለበት ሰው ነው የሚቀደደው። ከመቀደድ ውጭ ደግሞ ሌላ ነገር ምንም ማድረግ አይችልም። እሺ እሺ። ስለዚህ እኔ ወደፊት እንድራመድ የምትፈልጉ ከሆነ እራመዳለሁ። ጸጥ ካላችሁ ጸጥ ብላችሁ ስራ። እሺ። እና ደግሞ አንዳንዶች ደግሞ እናኑረሽ ወይ መንገድ እንምራሽ አትበሉ። እኔ ራሴን ጠንቅቄ የማውቅ ልጅ ነኝ። እሺ የሚሄደውም የምጓዘውን በራሴ መንገድ ነው እንጂ አጉል መታችሁ በእኔ ህይወት ጥልቃት አይመለከታችሁም። እኔ የሚወደኝ ሰው ይሰማኛል፣ የምወደው ሰው እሰማለሁ። መታችሁ ገና ምንም ሳላቃችሁ መታችሁ በእኔ ህይወት ፈራጅ አትሆኑ። ራስሽን አኑሪ መጀመሪያ እኔን ከመናገረሽ በፊት። ስለዚህ መታችሁ ጥልቅ ብላችሁ ይሄ እንደዚህ ነው፣ ይሄንን እንደዚህ አድርጊ፣ ይሄን ኑሪ፣ ራስሽ ኑሪ ያስተካክለሽ። እኔ ራሴን አውቃለሁ። ስለዚህ እንደዚህ ነው። ብዙ ነገሮች ይመጣሉ። ብዙ ነገሮች ይሄ በጣም ቀላል ነገር ነው። በጣም ብዙ ነገሮች ይመጣሉ። እሺ ማሮች፣ እስከ ዛሬ ድረስ እኔ ኢትዮጵያ ከገባው ቀን ጀምሮ እኔ ያልተረገጥኩበት ቀን አለ የለም። ስለዚህ ይሄ ለእኔ አዲስ አይደለም፣ ለእናንተም አዲሳችሁ አይደለም። አይ ዶንት ኬር ጭንቅ አይደለም። እኔ ለማንም ቦታ አልሰጥም፣ ለስራዬ እንጂ ለከፍታዬ እንጂ። ለምን ይሄን ሰርቼ ይሄኛው አልተስተካከለልኝም፣ ለምን ይሄኛውን አድርጌ ይሄኛው እንደዚህ አላለልኝም ነው እንጂ የምለው ከሰው ጋር አይደለም። ፎካከር። ወዳችኋለሁ፣ አከብራችኋለሁ። ጀግኒት የምታወሪው ነገር ካለ አውሪ። እኔ ልተኛ ነው፣ እረፍት ማድረግ አለብኝ። ነገ ቪዲዮ መስራት ስላለብኝ ማለት ነው። እና ዩቱብ ኦልሞስት ነገ ከነገ ወዲያ ጠብቁኝ፣ ነገ ወይ ከነገ ወዲያ ማለት ነው። እሺ። እና ወዳችኋለሁ የኔ ፍቅሮች። ላቪ ሁላችሁንም በጣም አማ ሳይንት ምናምን የሚባሉት በጣም እንወድሻለን፣ በርቺ፣ መልሳት ስጭ እያሉሽ ነው። በቃ እሺ፣ አንዴ ላውራት። አንቺ ራሙስ ኦርስቲ ኦይት ጀግኒ ስምኝማ፣ የኔ እናት ደህና ነሽ? የኔ ቆንጆ እህት ማለት ነው። እኔ ባይዘው በጣም ነው የምወድሽ። ሀሳቤ ሁሉ የነበረውም ተሳካልኝ እና በዚህ ሁኔታች በጣም ነው የምወድሽ። እኔ እንደውም ማለት ነው ስሚ፣ እንደውም ከሆን በኋላ ማለት ነው ወንድ ማለት ነው ጠገብሽ ላይ እንዲደርስ ለራሱ አልፈልግም እኔ። በስ ሌላ ነገር አሁን ችግር የለውም። እኮ ወይ እኔ ላውራ ስሚ ላውራ ወይ ኧረ ላውራ እኔ እኮ ማለት ነው በውስጥ መጥተው ስለጻፉልኝ ተማሪ ትንገሬዳ አልተማርሽም ሲሉኝ እኔ ደግሞ የማልጅ ነኝ እንድንማር ብዬ ልጆችን ሰበሰብኩ። ምን ላድርግ ጠይቅ። አሁን ጥፋተኛ ነኝ እኔ? ጥፋተኛ አይደለሽም፣ ግን ደግሞ አይ የእኔ እናት ብዙ ነገር እንዳታስወሪ። ታይ በቃ ተው፣ በቃ ተው ካልኩት ተው ነው። ተው እሺ፣ ችግር የለውም። ማንም ምንም ይበላችሁ፣ ግን ደግሞ ትናንት ሲመጣ ምን እንዳላችሁ ራሳችሁ ስለምታውቁ ምንም ክብራችሁ አይቀንስም። ያ ሌላ ይሄ ሌላ። አይ እኛም እኮ እናወራለን እንችላለን ይሆናል አይደለ? እነሱ ብቻ አይደሉም ለማሳየት ይታል ነው እንጂ እኛ ሲጀመር ተወራ ምን መፍትሄ ያለው? ቆይ እሺ፣ አይደለም መውራት ምንም እኮ የለውም። ስለዚህ እናንተ ምንድን ነው ማድረግ ያለባቸው አጀንዳ እኔና እኔ ብቻ ነኝ። በቃ አጀንዳ መሆን ያለብኝ ላይክ እዚህ ጋር ሌላ ሰው አንጥቶ አጀንዳ ማድረግ አይደለም፣ አይመጣውም። እሺ አያቅፈኝም።
አልፈልጋችሁም ብሎ አለ ሰው ቤት እንዳትገኙ። ፖስታችሁን ሁላችሁም አስተካክሉ። እሺ ከስር ከፖስታችሁን ጀምሮ ሁላችሁም ፖስታችሁን አስተካክሉ። ፕራይቬት መደረግ ካለበት ይደረጋል። ሁላችሁ ማለት ነው። ፖስት ያደረጋችሁትን በሞላ የት መሄድ አለብኝ፣ የት ጋር ነው መገኘት ያለብኝ፣ እሱን ወቁ። ገባችሁ አይደለ? ማን ምን እንደሆነ ማወቅ አለበት። እየተልከሰከሳችሁ ወይ የሆነ ስራችሁ እያላችሁ እንደ ውሻ ተፈላጊነት እንዲሰማችሁ አልፈልግም። በስ እናንተ ይህን አታርጊ እስከምትሉኝ እናንተ ናችሁ አይደል? በመጡበት ልክ የመመለስ አቅም ደግሞ እንዳለ ከዚህ በፊትም ተናግሬያለሁ። ግን ደግሞ እኔ በወሬ ወይም እናትን ወጥቼ እናቷ አፈርት ብላ ብዬ ስለተሳደብኩኝ አይደለም። እሺ እኔ በስራ ነው፣ እናት አልሳደብም። እሺ እና እንዳትሳደቡ፣ ፎቶ እንዳለጥፉ፣ አሜት እንዳትናገሩ፣ ቅኔ እንዳትናገሩ፣ ከኛ ወደ ቅኔ ምንም ነገር እንዳትሉ። በቃ በዝምታ ወደ ስራ። ደግሞ የሆነም የለም የኔ እናት፣ የኔ ወርቅ እናት፣ የኔ ወርቅ እናት። እሺ እወዳችኋለሁ። ደህና ደሩልኝ። እንደዚሁ ደግሞ እንደዚህ እንደምከፍተው አንድ ሰው ብቻ አይደለም፣ ሁላችሁም ክፈቱ። ቤታችሁ እንድከፍቱ እፈልጋለሁ። ቤታችሁ እንድለምድ እፈልጋለሁ። ብስኩቷ፣ ራህመት፣ እርግብ፣ አመለ ወርቅ፣ ጊዮናዊት ቤታችሁን ክፈቱ። ስከፍቱ ግን በፕሮግራም ነው። ሩታ ነው ዛሬ አላየኋትም። ሩት ከከፈተች ሁላችሁም ስብስብ ብላችሁ አንድ ቦታ 2-3 ቦታ አትበተኑ። ለኮፒ ሊንክም ለሁሉም ነገር አንድ ቤቱ ነው። ልክ ሌላ መጥፎ ኮሜንት ከመጣ ከስር ሚውት ብሎክ። ለምን ተሰራ ብሎክ እና ሚውት እና እንደዛ ነው። እወዳችኋለሁ። ቻው፣ ደህና አደሩልኝ። ባይ። አቅፊያችኋለሁ። እሺ አምላክ እግዚአብሔር ካላችሁበት ቦታ ይጠብቃችሁ። ከፍ በሉ። እኔ በጣም ወድሻ ነገር አይንካብኝ እና ቤተሰቦቻችሁን ይጠብቅላችሁ። እናት አባት ክብር አለው። እሺ እኔ እናት አንዴ እናት አባት ክብር አለው። ፈጣሪ እናትና አባቶቻችሁን ይጠብቅላችሁ፣ ለቁም ነገር ያብቃችሁ። እሺ ሃይማኖታችሁ ጽኑ ያደርጋችሁ። ምንም መማኑ ድንቢጥም ዝንብም መማኑ ሃይማኖታችሁን የምታከብሩ ያደርጋችሁ። ወዳችኋለሁ። ፈጣሪ ሃይማኖትን የሚያከብር ሰው ላይ ስለማይደርስ በጣም ነው የምወዳችሁ። የወጣ ቤተሰብ በየበረሃው የሚንከራተት ያለ ፈጣሪ ወደ ቤቱ ያስገባው። ወንድሞቻችን ለእኛ ነፃነት ወጥተው ለሚታገሉ ፈጣሪ በቃችሁ ብሏቸው ወደ ቤታቸው ይመልስልን፣ ሀገራችንን ሰላም ያደርግልን እና እናንተም ወደ ሀገራችሁ ተመልሳችሁ በሰላም ኑሩልኝ። የታመመ ሄዳን የሞተ ነፍሱን በአጸደ ገነት በእጅነት ያኑርልን። ወዳችኋለሁ። መልካም ጊዜ። በጣም ቀር እንወድሻለን። እሺ እናት ዜትሻ አውሪያው እኔ በጣም የምወድሽ እንደምወድሽ ብቻ ነው ናትሽ እንጂ እኔ ሰው ባለበት ማውራት በጣም ነው የምፈራው። እሺ አውቃለሁ። እሺ ቆዩ ብዝኩት፣ እርግብ፣ ሪቾ፣ ጀግኒት፣ ራህሙ፣ ናሆሚት፣ ጽጌሬዳ፣ የኔ ጽጌሬዳ ሁላችሁም ከታች ያላችሁ ጭምር በጣም ነው የምወዳችሁ። ከፍ በሉልኝ። ወዳችኋለሁ። ብቻው ደህና ደሩ። ዝምታ ወርቅ ነው። እሺ እኔም እወድሻለሁ ጽጌረዳዬ፣ የኔ ወርቅ። ትርሲት 100K ገብታለች ገርሽ። አይ ድሌት ከወረድ ማት ከዛን ብንፈስትኩ አህመድ አትን ሄዶ ተወኝ ነው ኮሜንት አትታዩ ምናምን እያሉ